ይሄው ሰራዊት ከኤርትራ ጋር በነበረው ውጊያ፣ ይሄ ሰራዊት ከሶማሌ ጋር በነበረው ውጊያ የሚፈጥራቸው ስህተቶች አንዳንዴም ከዛ ያነሰ ስህተት ሁሉ ተጋኖ እንዲታይ ተሞክሯል። ከዚህ ተነሳንና ቁጭ ብለን እናጥናል። ምንድነው የሆነ ያለው? እናውቃለን። ከኢትዮጵያውያን ስሜት አንጻር ምን አይነት ምልከታ እንዳለ ለመገዛው አንቸገርም፣ ግን እናጥናል። የዓለምን እናጥና፣ የእኛን ታሪክ እናጥና፣ ያለንበትን እናጥና፣ የሚሻለንን ነገር እንያል። አንደኛ ኢትዮጵያና ኤርትራ 30 ዓመት ተዋጉ። መቼም ኢትዮጵያና ኤርትራ 30 ዓመት ሲዋጉ ሁሉ ሐሳብ፣ ሁሉ ፍላጎት፣ ሁሉ ትጥቅ፣ ሁሉ በጀት የነሱ ነበር ብለን ራሳችንን አንሸውድም። ከጀርባዎቻችን ከፍተኛ ኃይሎች ነበሩ፣ በደንብ ያባሉን። በመባት ሂደት ውስጥ አስፈላጊውን ቅመሞች እየጨመሩ ነገሩን እንዳይቆም የሰሩ ኃይሎች ነበሩ። ምን አገኙ? የደቀቀች የደከመች ኤርትራ፣ የደቀቀች የደከመች ኢትዮጵያን ፈጠሩ። ብዙ ሰው ረገፈ፣ ብዙ ሀብት ረገፈ። መጨረሻ ያገኘነው ግን ሁለት የደቀቀ ሀገር ነው። ተባብሮ እንኳን ችግር መፍታት ወደማይችልበት ደረጃ የደረሰ ማለት ነው። በእኔ ግምት ግጭቱ እንዲቆም የሚፈልግ ኃይል ብዙ አይደለም። እንዲሁ የተጋጋጥን የደቀቀች ትግራይ የደቀቀች ኢትዮጵያን ማየት፣ ወዲያው ደግሞ አማራና ኦሮሞ እያሉ የደቀቀ ኦሮሚያ የደቀቀ አማራን ማየት ፍላጎቶች ያሉበት ነው የሚል ምልከታዎች አይተናል። አደገኛ ልምምዶች አይተናል። ለዚህ አንዱ ለምሳሌ ሐዋሳ ከሚባል ከተማ ለምሳሌ ነው። ሁለት ሰዎች መንግስት ጋር ይመጣሉ። እናንተ ምን ታደርጉ? ጁንታው ተኩስ ከፍቶባችሁ እንዲያስቸግሯችሁ እንዲያርጓችሁ ህግ ማስከበርማ የመንግስት እኮ ስራ ነው። እኛ ሐዋሳ አካባቢ ላይም እኮ እንዲገጥሞን ያውቃል እያሉ ይነግሩናል። ሁለት ሌላ ሰዎች ደግሞ ከሐዋሳ ሄደው ጁንታው ጋር ሲያሟሙቁ፣ ሲጽፉ፣ ሲያሻሽሉ፣ ሐሳብ ሲሰጡ ይታያሉ። እነዚህ የሐዋሳ ሰዎች ከፋፍለው ያጫውቱን እንጂ ተመልሰው ይወያያሉ። ያው የሞኝ ነገር ብለው ይመስለኛል። ኢትዮጵያ ላይ የነበረው ውርጅብኝና ሁኔታ ለቅሶ ከፍየሏ በላይ ነው ከሚባለውም በላይ ነው። አንዳንዴ ግራ ያጋባል። በጣም ግራ የሚገባኝ ግን ትግራይ አካባቢ ስለተፈጠረው ችግር መፈናቀል ምናምን የሚያነሱ ሰዎች ለኢትዮጵያ አስበው ነው ማድመጥ አለብን ብለን እንኳን እንዳንከተላቸው ተሳስተው ቤኒሻንጉል አይሉ። ቤኒሻንጉል የሚፈናቀለው ችግር የለውም፣ እሱ ብዙ ሰው አይደለም። ሌላ ቦታ ኢትዮጵያ ውስጥ የሚያጋጥም ችግር አንድም ሰው አያነሳም። ኢትዮጵያውያን ደግሞ ሁላችን እኩል ነን፣ የተለየ ነገር የለም። ኢትዮጵያ ኢትዮጵያ ነው፣ ኢትዮጵያውያን ኢትዮጵያውያን ናቸው። ብዙ ነገር አይተን ከታሪካችን ተምረን ይሄ ነገር ወጣ ባለ መንገድ ማየት ይፈልጋል፣ በተቀደደልን ቦይ አንጓዝ ብለን እንድናስብ አደረገን። ወጣ ደግሞ አለ ዩክሬን አየን። አሁን ዩክሬን ያለውን ነገር ምንድነው የሆነ ያለው? ዩክሬን ላይ ይመሳሰላል። ምስራቅ ዩክሬንና አሁን በሰሜን በእኛ ሀገር ያለው ነገር ምንድነው? ከኋላ ያሉ አክተሮች ምን ይመስላሉ? ዩክሬን ላይ የሚወሰን ውሳኔ ሪአክት የሚደረግበትና ኢትዮጵያ ሲወሰን ሪአክት የሚደረግበት አራምባና ቆቦ ለአንድ አይነት ሁኔታ ማለት ነው። ለምንድን ነው? የአርማንያና እዛ አካባቢ የምታውቁት ግጭት በቅርቡ የነበረውን ለማየት ሞከር። አፍጋኒስታን፣ ሲሪያ፣ ሊቢያ፣ የመን የገጠመውን ለማየት ሞከር። ገፋ አደረግንና ጃፓንና ኮሪያን ለማየት ሞከር። ያ ግጭት ያ ጦርነት ምን አመጣባቸው? ምን አይነት ውሳኔ እንደ ህዝብ ወስነው ነው ለውጥ ያመጡት? እነዚህ ሁሉ ካጠናን በኋላ በሀገሬ አባባል ለዶሮ በሽታ በሬ ማረድ ትክክል አይደለም የሚለውን ነገር አስገዳጅ ሆኖ አግጦ መጣ። የታመመው በሬ ነው፣ ዶሮ ነው። በሬ የሚታረድበት ምንም ምክንያት የለም። ተገደን የገባነው በአሻን ሰዓት ማቆም ስለምንችል ማቆም ያስፈልጋል። ጥሞና ያስፈልጋል። ማስተዋል ያስፈልጋል። ከበሽታው ልክ በላይ ድካምና ከበሽታው ልክ በላይ
ጊዜ ማባከን ተገቢ አይደለም። መከላከያው እየተነካካ ኦቨር ሪአክት እንዲያደርግም በጣም ጥረት ተደርጓል። የታጠቀ ኃይል ነው። በህልውናው ሲመጣበት እና ሲነካካ የከፋ እርምጃ ሊወስድ ይችላል። ያ ሙከራ ተደርጓል።